ውድ ዩቲዩበሮቼ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እኔ እናንተ የኛ ሰፈር ማለት ነው በጣም ውሃ ብቻ ነው። በጣም ዝናብ አለ፣ እንትን ጎርፍ አለው የምር እና ለብሼ ወጣሁት ብታውት ወደ ስራ ለመሄድ ማለት ነው። ባስጋ እስከምደርስ በጣም ውሃ አለው ማለት ነው። እና ጃኬት እንደርቤ ምናምን የኛ ሰፈር በጣም ነው የሚቀዘቅዘው። እዚህ ሰፈር ደግሞ ማሮቼ አዋራ፣ በእውነት አዋራ፣ መሬቱ ደረቅ። የኛ ሰፈር እኮ ውሃ ይሄው 3 ቀን ምናምን ከቤት ሳንወጣ ነው። ዛሬ ራሱ በቃ ግዴታ ወደ ስራ ሄደን ማየት አለበት፣ ስራ ቼክ ማድረግ አለባችሁ ሂዱ ስለተባል ነው ማለት ነው። እና ኧረ በስመ አብ እዚህ አዋራው በቃ ሰፈር ባስ የሚቆምበት ቦታ ነው። እኛ ጋር ትንሽ ከቤት ወጣ ብዬ ነው ባስ የሚይዘውና ኧረ በስመ አብ በጣም አዋራ ደረቅ። በቃ ከሰፈር ውስጥ ሆኖ ራሱ በጣም በቃ አዋራ ያለበት ሰፈር ማለት ነው። እና ጋርሞኛል እናንተ አንዱ ቦታ ላይ በቃ እንትን እያለ ማለት ነው። እዩት ካሜራ በእጄ ያዝኩት፣ እዩት በእውነት እዩት፣ አዋራ እዩት። እና አረረረ ሰፈራ እዚህ ሰፈር ደግሞ በጣም ደስ የምትለኝ እንትን በቃ የኢትዮጵያ እንትን አላት ታውቃላችሁ። የኢትዮጵያ ጠረን አላት። በቃ እንጨት፣ ባህር ዛፍ ምናምን አለ። መኪናው ራሱ በቃ እንደ ኢትዮጵያ ውጭ ነው፣ እንትን ውጭ ነው የሚያድረው። ኢየሱስ ነግሬ ወጋኝ ነገር ይዘኛልና እውነት እዩት እንጨቱን እዩት። ይሄ የሆነ ቦታ ላይ ደርሳችሁ እንጨት ስትሄዱ የምታገኙት እንጨት አለው። ሜዳው ምናምን የሆነ ክፍለ ሀገር ላይ የምትሄዱ ከከተማ ወጣ ስትሉ ማለት ነው። እንደሱ አይነት ነገር ነው። እና እዚህ ሰፈር ደስ የሚል ነገር ማለት ነው። ለማንኛውም እኔ ወደ ባሶቼ ጋር ልጠጋ ነውና በቃ ስራ ቦታ ይደርሽ ደግሞ ያለውን ድባብ ይቀርጽላችኋለሁ። ዛሬ ሰው ይኑር አይኑር አላውቅም። አጋጣሚ መጽሐፍ ይገባል ስለተባለ መጽሐፍ ድንገት ወላጆቹም ሊወስዱ ከመጡ ምናልባት ነው። እና እስቲ እዛ ደርሰን ደግሞ ያለውን ነገር እናወራለን። ጠብቁን ውዶቼ። እዩት ትምህርት ቤታችን ምንም ነገር የለም። ትምህርት ቤታችን ባዶ ነው። በቃ አንድም ነገር የለም። አንድም ነገር ለዝናቡ ተብሎ የተጠቀለለ እንትን እዩት። አንድም ነገር የለም። እና ውዶቼ ምንም ነገር የለም። ምንም ሰውም የለም፣ ምንም የለም። ብቻ መክተብ ሁሉ ምን እንደመሰለ ላሳያችሁ ቆዩ። እዩት መክተብ ሁሉ ውሃ ገብቶ እዩት እንዴት እንደሆነ እንዳለ ውሃ ገብቶ በቃ እንዳለ ተበላሽቶ እቃ ሁሉ ተጫጭኖ ምን ብሎ እና መክተቤ እንደዚህ ሆኖ ጠበቀኝ እላችኋለሁ። እና ምንም ነገር የለም ውጭ ላይ ምንም በቃ እና ሰውም የለም። ብቻ በቃ ጭር ብለዋል። እናቴ እያቸው እቃ ሁሉ ከውጭ ገብቶ ውስጥ